my god የሚገርም ነገር ነው ነው እሱ ነው እንደ ይገረመ the war the Ethio-Eritrean war I was in the middle of the war what ገብቷል ሰው ተከበናል the only thing I got is ሳንጃ ነው ያስኩት ሳንጃ ነው ያለኝ ሰው ተከበናል ማሰብ ያለብኝ ወይ ወደ ላይ ወይ ወደ ታች ነበር ሰው አጠገቤ ነበረ ወደ ታች ነው ቆፈርኩ no way yes way I find the way yes way ቆፍሬ 30 ደቂቃ ጋንታ ይንሽ ቆፍሬ በቀሰል ጦር ኃይሎች ከኤርትራ ጦር ኃይሎች I dig it ፊልም የሚመስል ገረመህ ብሮ ሶ እግረኛ ከመሆኔ በፊት ሄሊኮፕተር ላይ ነበረ ተኳሽ ነበር መትረየስ ተኳሽ ነበር ሄጅ ኬት የመጣ ይመስላል መትረየስ ተኳሽ ነበር ሶ I was በቃ እየተኮስኩ ነበረ ጠላት እያጠቃን ነው ሶ በዛ ሩምታ ውስጥ ማለት ጥይት አለቀማ ጥይት ሲያልቅብኝ ፓይለቱን ዝቅ አድርገው አልኩት ለምን አለኝ እኔን እመነኝ ዝቅ አድርገውና ወደ ኋላ ንደው አልኩት ዝቅ ሲያደርገው ኮፍያቸውን እያወለኩ በጉርኩ no way መልኩ ጠላትን ረታ yes way ማታ ተዛዝሎ መግባት ጧት ተነጣጥሎ መውጣት ድንገት አቃጣሪ ካለ ግራ ለማጋባት ይልሻል ጋሽ ገርዬ እንዴት ነው ወይኔ እና ተቸገርሽ እንደው ምንሽ እናንተ ሩም ብዙ ጊዜ ኮምፕሌን እየቀረበበት ነው ሰሞኑን ለምን ጽዳት ሰራተኞቹ ልክ እንደገባን አልጋና ፍራሹን ብቻ ነው የምናገኘው ብርድ ልብስና አንሶላውን ከድሬሲንጉ ጀርባ ፎጣውን ደግሞ ሻወር ቤት አሉ ምንድነው ነገር እየሆነ እንደ ሌሊት ወፍ እየበረራችሁ ነው የሚፈጽሙት ያውን ጊዜ ልጅ ትበራላችሁ ነው ፈጣናችሁ ጋሽ ገርዬ እቺ ነገር በቀልድ መልክ ቢሆን ሌላ ሰው ፊት እንዳያወራው ሌላ ሰው ፊት ምን ማለት ነው ነው አክሻለሁ ወይኔ አክሻለሁ ወይ እንዴ ሰላም ቢወራስ ምን እኛ ጋር ይመጣው ይተኛሉ ብዬ ነው ማወራው ምንድነው ያውን ጊዜ ገርዬ ወጣች ሄደች እኮ ምን ሶስት ጉልቻ በለው እኮ እናንተንም ተያይዛችሁ ብትወጡ ሰው አይደብረውም ለምዶታል ምን ፔንሲዮን ሆነ እንጂ ጋሽ ገርዬ አባተ ለወዳጅ ዘመድ ለጎረቤት ሲያስተዋውቅ ልጄ ነው ሰው ነው ብሎ ነው የሚያስተዋውቅ ምን ማለት ነው ጋሽ አይመስለኝም ፋዘር ንስር ነው የወለዱት በረት መጣለ ሳትታይ ጥቃትን ትፈጽማለህ ድጋሜ ትበራለህ እኔ ምን አይነ እንዴ አረጋሽ አይደክም ትግል እኮ ነው ያስከው ሮቦት ይሆንክ ልጅ ወጣትነት ጋሽ ገርዬ ወጣትነት ለነገር ወጣትነት ሲተኙበት ነው ጥሩ ሲሰሩበት ብዙም አይደለም ጋሽ ገርዬ ምን አንተ አባላዘር ታጣለህ አረጋሽ ቂጥኝስ ቢሆን ቤተኛ ነው ከርክሪ ቸግራ ሌላው ቢቀር ከርክሪ ቸግራ እንዴ ከበሽታውን ጋር ራሴን እንጠብቃለሁ ጋሽ ገርዬ በሳምንት ሰበቀ ስለምትመላለስ ቢያንስ አንዱ ቀን አምልጦ ተጠቃለህ አረጋሽ ጋሽ ገርዬ ደግሞ የሩሙን ቁልፍ ኧረ ነው ያልቀበልም የቤት ቁልፍ አይመለስም በጣም ኖር ነው አንተ ሰው ታርቃለህ በጣም አርቀናል ምን ሆነ ነው አልጋ ልብስ ብርድ ልብስ ከቻልክ ቤት አሳጥበ ይዘና ተመለስ አረጋሽ ጋሽ ገርዬ እቺ ነው ያዛቷል አንዳንድ ነገር ተው አይደል ተው እንጂ እኔ ሰው እንዳያየኝ ሊድ የላኛው መፍራት አይሻሉን ከሰው ቀለኛ ካሜራ ምናምን ሬዲ ነው ይጀመር በቃ ጭቅጭቅ ነው የምንፈጥረው አሪፍ አድርገህ ቀረጽ ወደ አንተ አናይምኛ ጸገ ምንድነው የምትይው ተወኝ በእናትህ ተወኝ በቃ እኮ ለምንድን ነው እሺ ጥፋቴ ምንድን ነው ተወኝ በእናትህ በቃ አትጨቅጭቅኝ በቃ እኔ አልፈልግም በቃ ጥፋቴ ምንድን ነው ስደውልልህ ለምንድን ነው የማታነሳው አላየሁትም ስደውልልኝ እኔ አሬን እያወራሁ ነበር አንተ አትጩባት በእናትህ ዝም በል አንተ አትጩባት ካሜራማን ይሄን በደንብ አስገቢውሽ አንተ ነው ሲጀመር አንተ አቸና ያችራዳ ልጆች በሽታም ያችፈላችሁ ፈቸሪኮች አችላችሁ ማችለት ነው እዚህ ጋር ጋቸኔ ምናም በሽረቴ ይችላል ከችኛል ያሰች ይገላለጥ ሰችዳሲነ ነው መችል በሽታም አችንታች ራሱ እኮ አችል ታወቀም እንጂ ኮች እየተገላለጽክ ነው ብራዘሪ ምሽት ፈሽልጋን ከሆነ ይችላል የሽፈለክ ቦታችን እንመጣለን ነው አችለን ቸርሳስ እኛ አችንታ ምሽት ፈሽልጎ ቦታታ ይችላል እሺ እንመጣለን አችንታ ነች እንደጥ ነው ምችና እሺኛ ማችለት ነው መችገራል ማን ከሽዶና አይደለም እሺ ረፈቀ ብችለን ነው ብራዘሪ ብችለን ነው ብራዘሪ ፊችተ ደግሞ ግጭም ነው ምች መስሏችሁ ቸርሳው ለዚህ እሺ እንደጥ ነው ምችና ለዚህ ብራዘር ኮፒ ሊንክ ሜንሽን ምናምን እያረጋችሁ አርሱልኝ ማለት ነው ብራዘሬ ኤኦል በግዛቴ ብደርስ ማለት ነው የመጨረሻ ነው የሚሆነው መበሳሳት ምን አይነት ነገር እንደሆነ ፊት ታረጋዋለህ ማንዬ አድርሱለታ ለዚህ ውሳ አድርሱልኝ በያንዲ ባል አይደለም እሺ እኛ ሰላኑ ጨዋታችን ፍሪክ ከመሰልኩ ናና ተጠጋኝ ናናናና አድርሱለት ያራዳ ፒው ፒው ነው ጨዋታው ምንም አላፋም ነው ምንም አላወቅም ባያ ችግር ያለው ነገር
ባለፈው ላይቭ ላይ በደንብ ሞቀራ አልሰደብከኝማ። እኔ እኮ ስለምወድሽ እኮ እንዴ ብዬ ካፌ ዲት ብሎ ታበላማ ማሞቀ ገንዘብ አይደል እዚህ ጋር እንደዚህ ዛሬ ማታ 4 ሰዓት እንቀጣጠራለን። በደንብ አዘጋጅ ያኛው ልጅ ስለምሰርበው አዳዲስ ነገሮችን አንተ እንትን በላይ ምናምን ገጀራውን እንትን ብላል ደስታል ይዘጋብናል ነው አንዴ ያሳይቶ እንደዚህ ወጣ ወጋባ ምናምን ጀግና ለማምሰል ያሷንም ያራዳ ልጅ አጭራ የሰምናው ነው ተሰራ ማለት ነው ሻሽሽ ነኝ ጋር እሺ በቃ ምን ሆነ ነው አሉላ ሰደበኝ አሉላ ይላል እንዴ ወይ ለራስ ያለው ወይ ለቤተሰብ ያለው ምን ብሎ እንደተናገረኝ እኮ ስላልሰማህ ነው አንተ ብር የለኝም የለህም እንዴ ታዲያ በደም ፍግፍግ አድርገው አልነሳ ካለ ምን ይደረጋል? እሺ አለቃ ሰላም፣ እንዴት ነው? ሰላም ነው። መጸዳጃ አለ አይደል? መጸዳጃ ጽድት ያላል። ሁለት አይነት ነው እንግዲህ መርጠው መግባት ይችላሉ። እርሶ ልዩነታቸው ቪአይፒ እና ኖርማል ነው። ለእርሶ ቪአይፒ ነው የሚመከረው፣ ግን ዲቴይሉ ማወቅ ከፈለጉ እናገራለሁ። ግድ የለም። ኖርማሉ ምንድነው? ቲፒካል ኢትዮጵያውያን የሚጸዳዱበት ነው። እኛ ዙሪያ ነው የምንለው፣ ዙሪያ ጥምጥም ነው። መሀል ላይ መጸዳዳት አይመቸንማ። ጭርየት ያለ ነው እንዳለ እስከዚህ ነው አናጸዳው፣ ምክንያቱም ችዴ ብቻ ነው የሚከፈለው። ለኖርማሉ ምንድነው የምንለው? አጣጣል አይነ ምድር አጣጣል ስታይል አለው። ሸረሪት ስታይል ስፓይደርማን ሁለት እግርን ግድግዳ የተለጠፋለ ጅንቆች ታረጋለህ። እንደዚህ አጣጣል አለው። ያለበለዚያ አይነ ምድሩ ይነካል። እግርን አናጸዳውም። እስከዚህ ነው ችዴ ስለሚከፈል። ቪአይፒ ምንድነው? 200 ብር ነው። ቁጭ ብለህ ሶፍት አትጠቀምም። አጥቦ አለቅልቆ ስትቆም ነው ራስን የምታገኘው። በጣም ጽድት ያለ ነው። ቪአይፒ ነው አድርግልኝ። በእውነት በጣም ጥሩ። እሺ ጨዋታ የኔ አባት ቴንክ ዩ። ሌላ የረሳሁት ነገር ጠግ ላይ አንድ በተን አለች። እሷ እንደነካት የቴዎድሮስ ታደሰ ሳዶላዬ ነያ አልቦ ያሉታል። ለተመስጥ ይሆናል ብዬ ነው። አንተ እንዴት ነው ዶክተር ትሆናለህ ብለን ስንጠብቅ እዚህ ተራ አስከባሪው? ምን ይደረግ ዶክተር እንደሆነ ነበር ያስተማሩኝ። እሱ አልተሳካም። እዚህ ሰው አይነ ምድር ማገድ ጀመርኩ። ምን ላድርግ ነው? እርሶ ግን መግባት አይችሉም ተብሏል። ተደራጅተን ምናምን የጀመርነው ይሄን ስራ ሙሉ ግቢ ሙሉ ስታፍ እርሶ ላይ ተቃውሞ አስነስቷል። ፊት ለፊት ያለው ትምህርት ቤት አስተማሪ እዚህ ግቢ እንዳይገቡ ተብሏል። ምንም ማድረግ አልችልም። ተሸርዬ ልከላከልለት ሞክርኩ። ግን ባለፈው አርብ ምን አይነት አይነ ምድር ነው ተጸዳድቶ ሄዱት እንዴ! ጽዳት ሰራተኛዋ ታሳዝኖትም እሱን ፈንቅ እያስገባለሁ ብላ ስትታገል ዲስኳ ተንሸራት ሆስፒታል ተኝታለች። እንዴ ባልጩት እኮ ነው ጥሎ ሄዱት። ፈንክተን ሸርፈን እናስገባዋለን ብንል እንዲቀና ብሎ አፈጠጠብን። ጣጣር ጥሎ ሄዳሉ። በግሬደር እኮ ነው ገፍተን ያስገባሉ። ሲሪ አስተምሬ ስራ ይበላሻል። ባስገባው አልችልም። ናይግቢ ዋው ቤት በጣም ያምራል። ልክ እንዳንቺ ለምሹ ተቤቱ ሳሎን መሆን አንችልም። ራይትስ ኦኬ አይ ኢንሲስት So you told me it's your first time. ምኑ እንደ ተንጂ አለምሽ ነው ወታይሽ ዛሬ እንዴ ቆይ ምን እየሆንክ ነው? ኧረ it's okay calm down baby girl ተረጋጊ። ምን እንዳልኩሽ ነው? let me handle you እንዴ አንተ ምን ሆነሽ ነው አንቺ? ፊልም ላይ አይደል እኮ ታዲያ ፊልሙን እንሰራው ነው የፈለጉት። የኔ ቆንጆ አሁንሽ ነው በቃ በታው ያላታሰብኝ ታይ ወንድም እኔ ያለ እንደዚህ ነገር ፈልጋለሁ የምትጠጥ ከቷል አይደለ ኮም ያባዬ ደግሞ እንዴ ምን አባዬ ብለሽ ትግሪኝ እኔ በእናትህ አባት አለ ሌላ አባት አልፈልግም። በእናትህ ጭፍ ሪላክስ አድርጊ ሰውነትሽ። ምን ሾው ዩ አት ስታንድ አረብና አታገባው በቃ አታገባው። በጣም የሚያስጠላው ተው በቃ ተው። ወይኔ ነይ ስታስጠላ ነው ነይ ጨርስ ብዬ ነው አንዱ ጋር መድብሻለሁ። እሺ አለቃ ሻላቸውን ያላክ እንደላለ ውሃ ዘርጋኝ የተባለው እዚህ ነው። አዎ በቃ እንዳይቆራረጥ እስከላይኛው ድረስ። እሺ ኧረ በጭራሽ እንዳታስብ። ይሄ ሰፈሩ የገፈር ሰው ነው አይደል? የገፈር ሰው አብሮ አደግ እኮ ነው። ገና ፓይፑን ዘረጋለት እንዲያረ ይገባል። ራሱ ያገኛ ትውውቅ የልጅነት ትውውቅ ነው። ሁለት ጎረምሳዎች አሉ የሚያግዙ። እኔ ጺም ለጺም ስራ አልሰራም። ኧረ በእናትህ ይኸውልህ የጓቸው መከራ ነው። ከወንድ ልጅ ጋር የወንድ ልጅ ረዳት አልፈልግም። የሰፈር ልጆች ይዤ መጥቼ ሙያ ላስለምድ አንዴት ሰው ፊት ታዘናለህ ብሎ አንደኛው በዚህ በፓይፕ አንቆ ሊገለኝ፣ አንደኛው በዚህ በጌት ባልፈንክቶ ይቀርብልኝ ሰው ይንኩት እና ምን ይሻላል? ቀርቀቦ ረዳት
ግዛሉ እኔ ሲፎኒ ስላት ወይ የምትለኝ ሲፎኒ የኔ ጌት ባል ስራው ተሰራ ነው። ስራ እንዳይጎዳሽ አባትሽ ስራ አለብኝ። ማን አባስሉን ግን ደቆሰ ይተውከኝ እንዴ? እሺ ጀመርኩት ልጨርሰው። መጀመሪያ እዚህ ጀመርኩና ጨርሰው። ኧረ እባክሽ ሰውዬው ይመጣል። ተወሱን እኔ አንተን ባሰብኩ ቁጥር ልቤ ይመታል። ልብማ የኔ ይመታል። መዛት ነው ሳይ አና አለካ እንደሱ ዝም ባላ አይደለም እኮ ዝም ባይገባ በፍቅር ማለት ነው። ጣልቃ አልገባ መዋደዱን ተዋደዶች ጎበዝ ብቻ ስራ እንዳይቆማ አሁን ደምሳይ አገሩ የእያንዳንድሽን ፋይል አውጥቼ ነው መለጥፍልሽ። ባይዘው እኔ ልሽው ቀልድ አላውቅም። ባይዘው ቀልድ አላውቅም። አረቲያት እቺ እኮ ጅራቷን ቆላችብኝ። ባከበርኩት ጅራቷን ቆላችብኝ። ገባች ሊያ ሃይዶ ይልሽ እንደምንሽሻል ሰው ያወራሽ ነበር። ያንቺ እንደዚህ ቆንጆ ነሽ እንዴ? ኦ ማይ ጎድ ቆንጆ ነሽ። ቆንጆ ነሽ ነጭ ሽንኩርት እና ፔጦ ታደርጊያለሽ። አሁን አንቺ ቪዲዮ ስርት ጤናዬ ጥብቅ ነው። ቪዲዮ ሰራሽ ቆንጆ ነሽ። የመጀመሪያ ቦይፍሬንድ አታልቅሽ እንድታገናኙ ራሱ ፈልጋለሁ። ሁለቴን እኮ ነሽ እዚህ በውስጥ መደጋገፍ እና አንቺ ምን እየሰራን ነው? አልገባኝም እኮ። ሶ ጋይስ ሊሾ ላይ ትንሽ ጠንከር ያለባት ይመስለኛል። የሪፖርቱን ነገር ትንሽ ብናዘገየው ባይ ነኝ። የሳይ አትመጭም እንደ አንቺ ጀምሩ እመጣለሁ። ጀምሩ አልኳችሁ አይደል? እደርስባችኋለሁ። ጀምሩ። ይኸው ጨረስኩ። ጀምሩ። ኧረ እኔ ምግቡ ቀዘቀዘ። ይኸው ጨረስኩ። መጣሁ። ይኸው ጀምሩ። ችግር የለም እናንተ ለእናንተ እንዴ ከበላሽው አላሰሪም እንዴ? ይኸው ደረስኩባችሁ። ጀምሩ። ችግር የለም። ጨረስኩ። ችግር የለም። ጀምሩና ወንድሜ በጣም ይቅርታ። እዛ ጋር እኮ ቦርሳዬን ነጥቀውኝ በግሪንደሪ ደግሞ ሰፈሬ በጣም ሩቅ ነው። ያለህን ነገር ልትተባበረኝ ትችላለህ? ሰው ማስቸገር አልወድም። ልጄ ሰዎች ችግራቸውን ሲነግሩ ስማቸው ሳማቸው። በቁጥጥር ስር ውለሃል። ያዘው። ይሄ ባለጌ ምንድነው? ምን ስራረኩ ትላለህ እንዴ? አባቴ ለቃለ ተሰውቻለሁ። ሞታ አቤት። ስለ አማራው ስለተለመደው ሁልጊዜ ስለምትናገረው ስለ አማራው አንድ ነገር በልና አንበሳ ወርዳለሁ። አይ ካወረድክ በኋላ ነው ሞታ። ምን ሁልጊዜ የምትናገረው ነገር የለም። በብሎክ ነው የሚሸኝ። ስትወርድ ግን እመለሳለሁ ብለህ እንዳታስብ። ሶል አራ በሚዲያውን ስለምፈልገው ራሱ ኖ የለም። ወደ ጥልቁ ወደ ሰባተኛ ሰማይ ሳይሆን ወደ አምስተኛ ምድር ነው ምልክ። እውነቱን ወደ አምስተኛ ምድር ስለማልፈልግ ሳወርድ እመለሳለሁ ብለህ እንዳታስብ። እንትን ትራሽ ካን ውስጥ ነው የምከተውስጅ። አታታል ሞታይ ሚዲያውን አታታል። እርዳ። ሚዲያውን ፈልጓለሁ። ሞታ ተፈለከው እርዳ። ዝም ብዬ ወጥቼ የምንቀባጥር ሰው አለው ካሌ አይቻለሁ። ካሌ ትምህርት ቤት ላይ እንዴት ታርቄ ላስገባው? የተወሰነ ሰኮንድ እጠብቅሃለሁ። ትወረወራለህ። እሺ ሞታ ከታች አንተ እየጠበቁ ነው እነ ሰርኬ
ገደል ነው የሚከቱ። በቃ አትመለስም። ማንም አይመልስም። አለቀልህ ብያለሁ። በፍጥነት አውርድ። መጀመሪያ ሚዲያውን ከረዳችሁ በኋላ ነው ቶክ የምታረው። ሰርችቶኛል። ስንቴ መመሪያ ልስጥ እንደገባ ፏ ማረግ ነው። ያው ምንችለውን እናወርዳለን። እንግዲህ አንበሳ ላይ ኖረን ምንችለውን ነው። ካልቻልክማ አንተ እንረዳለን እንጂ ለመርዳት እንኳን ደግሞ መልካችሁ ደግሞ አንድ አይነት ነው። ሶልም ሳሚም ምንም አንልለው ተመሳሳይ አጎቴ ልጅ ነው መሰለኝ። አይገርምም? ይሄ ጸጉር ወንድማማች ናችሁ እንዴ? አንድ የጠፋ ወንድም አለኝ። እሱ በሀፍቱ እኔ በዳው። ቆይ እናንተ አሁን ትወርዳላችሁ ወይ ታወርዳላችሁ? መልካችሁ የወሎ ፈረስ አሳምራችሁ ምንድን ነው የምትሰሩ እዚህ ገስት ላይ? አረ ሞጣዬ በእናትህ አንድ ወይ ካናዳ ወይ አሜሪካ ያለች አንድ ዳሬ በእናትህ። ቆይ እሱ በኋላ የምናወራው ታወርዳላችሁ ወይስ ትወርዳላችሁ? መጀመሪያ አወርዳለሁ። ቆይ ሲያረጋገው መጀመሪያ ላወርዳችሁ። ቆይ ሞጣዬ ዳ ትረዳ ውረድ። ኮልኮሌ ሁሉ ማላገጫ ረኩ። የኛ ሚዲያ 360 ላይ ሄዳ አዳምጥ። ስቲክን እየገዛ ሳሚር ነው ምንድን ነው? አቤት ሞጣዬ ሰሞኑን ኃይለኛ ህልም አይቻለሁ። ትናንትና አንተ ጋር ገብቼ ከወጣሁ በኋላ ማለት ነው። ውረድ ናዣም ገጠሬ ምርቱ እንጂ ንግግሩ አያምርም። ውረድ። አወርዳለሁ ወይስ ትወርዳለህ? አወርዳለሁ ሞጣዬ። አውርድ እያየን መጀመሪያ ይኸውልህ ሞጣዬ አዳምጥ። ኖ አታውራ። ሚውት አድርጌያለሁ። አውርድ በፍጥነት ማይክሮ ሰከንድ። ሌላ ጊዜ የለኝም። ታወርዳለህ፣ ታወራለህ። ኮይን ካላወረድ ካሻፕ ላይ ካላክን አታወራም። ቁጭ ብለህ እዚህ ጋር ትደነቁራታለህ እንጂ አትንቀሳቀሳትም። ሰለቻችሁን 20 ዓመት ሙሉ የቲክቶክ አንበሳ ሞጣ ቀራኒዮ ከቀራኒዮ አውራጃ ከጥበብ መፍለቂያ ከሞጣ ከተማ ከጀግኖቹ መፊያ በስልኩ መስኮት ላይ ዓለምን ሊያይበት የእውቀትን ብርሃን ህዝቡን ሊያሳይበት የቲክቶክ ገጽ በግርማ ሲከፈት የሞጣው ለግላጋ ይታያል በውበት ያበራል ከርቀት በቀልድ በጨዋታ በወኔ ሲናገር አይረሳም ባህሉን ቢወጣም ከሀገር የጎጃምን ወኔ በስልኩ ያሳየ በሐሳብ በምክሩ ሾችን እያየ ሸርና ኮፒ ሊንክ ቢጎርፍም እንዳባይ የሞጣ መወደድ ተሰጥቶታል ከላይ እንኳን ለቲክቶኩ ለሀገር የሚተርፍ ጥበብን ከቅኔው ካባን ቢጎናጸፍ ቀራኒዮ እያለ ናወረድ እያለ ስሙን አገነነ የሰገጤው ቡድን ተሸንፎ አዘነ። የሰገጤው ቡድን ነው ያልከው? ተሸንፎ አዘነ። ወይ ፕሮፌሰር የሰገጤው ቡድን ተሸንፎ ተበተነ እኮ ሰገጤ። በተንኩት እኮ የሶሻል ሚዲያ የለም እኮ ሰገጤኛ ጽምዶ ቂጦ የሚባል የለም። እነሱ አሁን የነዘመነ ካሴ ደጋፊ የለም። አሁን ድራሹ ጠፍቷል። አሁን ታወርጃለሽ ወይ ትወርጃለሽ? ኦኬ አወርዳለሁ፣ ችግር የለውም። ግን አንድ ጥያቄ አለኝ። መጀመሪያ አውርደሽ ትከታያለሽ። ለጊዜው ሚውት አድርገንሻል። አውርጅ። መጀመሪያ ጥያቄ አለኝ። ኖ ጥያቄ የለም። የነመ ቤት በብሎክ ነው ደግሞ ታወርድሽ። ካላወረድሽ በብሎክ ነው የሚሸኝሽ። አትመለሻል። አሜሪካ ቁጭ ብለሽ ታታልያለሽ። ነገ ትመጫለሽ፣ ያገኝሻል። አሳዳውን ብሎክ ያደርጉሻል። አንቺ ሌባ። ቤዛ ሰላም። ሰገጤ ሴቶች ራሱ አይመችም። ቤዛ ሞጣ ወዳለሁ አውርጅ። ኮልኮሌ ያንቺን መቀመጫ እኛ ልናስባርከው ነው ልንማርከው? ምን ያደርግልናል? ቦርሳሽን ነው የምንፈልገው ያንቺ